አሁን ያለነው ሸክላ ተራ ነው። የሸክላ ውጤት እንዴት እንደሚሰራ ያለውን እንግዲህ ያለው ሙሉ ነገር እህታችን ታስረዳናለች። ሰላም ውድ ቤተሰቦች እንደምን አላችሁ? ሰላም ናችሁ? ዛሬ ቅዳሜ ቀን ነው። ዕለተ ቅዳሜ እንግዲህ ገበሬውና የከተሜ ሰው የሚገናኝበት ቀን ነው። ገበሬው እህሉን አምጥቶ ያቀናን፣ ከተሜው ይገዛን፣ ልብስ ይገዛን፣ ማር ይሸጣን፣ ዶሮዎቹ፣ ከብቶቹ፣ ፍየሎቹ፣ በሬዎቹ፣ ልብስ ሙሉ እንዳጠቃላይ የገጠር አልባሳት እንዴት እሱን አሳያችኋለሁ። ሸንኮራ አገዳው የመሳሰሉት ጥራጥሬው በቃ ሸክላዎቹ ምኖቹን እናሳያችኋለን። የዛሬ ውሏችንን እናሳያችኋለን። እናንተ በትዕግስት ተከታተሉና የመቄት ወረዳ የገረገራ ቅዳሜ ገበያን አሳያችኋለሁ። ሰላማችሁ ይብዛ። አበሻ እንቁላል ስንት ነው አባታችን? የአበሻ እንቁላል 13፣ የፈረንጅስ 17፣ ቀዩ ነጭ 18። ቀይና ነጭ ደግሞ አለው እንዴ? አበሻና የፈረንጅ ይለያያሉ። ይሄ ምንኛው ነው? ያበሻ። ይሄ ያበሻ ነው። ይሄኛውስ? ያበሻ ነው። ቀዩ ያሉኝ እንግዲህ ቀዩ የፈረንጅ፣ ነጩ ያበሻ። አሃ ነጭ ማለት የፈረንጅ ነው። ነጭ ፈረንጅም አለው። በጣም የሚገርም ነው። የሚወደደው የፈረንጁ ነው ማለት ነው። አዎ የፈረንጁ ነጭ ይወደዳል። በእኛ ሀገር ግን የአበሻ ነው የሚወደደው። እንግዲህ ያን ይችላል እንግዲህ። ስለዚህ በሳጥን ነው አሁን እንዲህ እርሶ እየተረከቡ ነው የሚወሉት አይደል? ነው ትርፉስ ያጓጣል? አረ ነው ያጓጣል። ያጓጣል። እኛ ሀገር ላይ ያው ስራ ከመፍታት ነው ማለት ነው። ስራ ከመፍታት እንጂ ያጓጣል። በነገራችን ላይ መስራት ጥሩ ነው። የሰራ ሰው ደግሞ የራሱን ይለውጣል። እውነት ነው። ማዘር ስንት እንቁላል ነው ያለሽ? 12 እንቁላል። ስንት ዶሮ ኖሮች ነው? ያለሽን እኮ ነው የጠየቁት። ሁለት ናቸው። ስለዚህ እነሱ የጣሉትን ነው እያመጣሽ ቅዳሜ የሚሸጪው ማለት ነው። እጓሽ ባላያ ያዝ እንጂ። ስለዚህ እናመሰግናለን አባታችን፣ እናታችንም እግዚአብሔር ያክብርልን። ስንት ሆነ እንቁላል? ቤተሰብ እንግዲህ አባታችንን ጠይቀናል። ሌላው ደግሞ ቀጣዩን እንጠይቅ። የሚገርመው አዲስ አበባ የአበሻ ነው ውድ። ከዚህ ሀገር እኛ ሀገራችን ላይ ደግሞ የፈረንጅ ነው የሚወደደውና በጣም የሚገርም ነውና እንግዲህ ያለውን ሙሉ እናሳያችኋለን። አሁን ደግሞ ወደ ሌላ ልንገባ ነው። ታችን እንዴት ናችሁ? ሰላም ነው። ይሄኛው ምንድነው የሚባለው? ማግ ነው አይደለ? እስኪ አንዷን ፍሬ ልያት ለማየት እንዲህ ሙሉ ልየው። ቆይ ከላይ የወጣው እንግዲህ ተመልካቾቻችን ይሄ ማግ ይባላል። ስለዚህ ይሄ ማጉ ይፈተልና ከከተማ አውጥተው ይሸጣሉ። ይሄን የሚሸጡት ለሰነፎቹ መፍተል ለማይችሉት ለማሳየት ነውና ይሄ ገበያው እንዳለ እንዳጠቃላይ ማግ የሚሸጥበት ነው። ይሄ ደግሞ የጎዳና የጋቢ ልብስ የሚሆነው ነውና ስለዚህ ይሄን ይመስላል። እና አሁን ደግሞ ተመልካቾቻችን ወደ ነጭ ሽንኩርት ተራ ገብተና ነጭ ሽንኩርት ስንት እንደሆነ እንጠይቃለን። ያለውን ተከታተሉ። ንጋሽ ሰላም ነው? እንዴት ናችሁ? ነጭ ሽንኩርት ስንት ነው ኪሎ? በኩባያ ነው በማን ነው? በሱ በጉቾ ነው። በዚህ ስንት ነው? በዚህ 150 100 የ50 ብር ልዩነት ግን 150 እና 100 የሆነው ይሄኛው 100 ይሄ ደቀቅ ያለ ስለሆነ ነው። 50 ሁለቱም ይሸጣል። አሃ ይሄኛውስ
ይቺ 20 ብር ናት። ስለዚህ ይሄ በጣም መልካም ነው። እናመሰግናለን። ቀናችሁ ይባረክ። ውድ ቤተሰቦች አሁን ያለነው ሸክላ ተራ ነው። የሸክላ ውጤት እንዴት እንደሚሰራ ያለውን እንግዲህ ያለው ሙሉ ነገር እህታችን ታስረዳናለች። የምትሰራው ታስረዳናለች። ተከታተሉ። እንዴት ነሽማ? ሰላም ነሽ? መልካም። ይሄ ሸክላ ከምን ውጤት ነው የሚሰራው? እንዴት ተብሎ ነው እዚህ የደረሰው ማለት ነው? ይቆፈራል፣ እሺ፣ ይደረቃል፣ እሺ፣ ይራሳን፣ ይቦካን፣ ይታሻን፣ ይሰራል። ይታሻል። እንዴት? በጭቃው ተቦክቶ ማለት ነው። ጭቃው ተቦክቶ ግማው ተፈይቶ ይሰራል። ከዛ በኋላ እዚያ ይደርቃን፣ ሸወረራን፣ ይተኮሳን፣ ይመጣል። ማለቴ መስሪያ እቃ አለው? ዝም ብሎ በእጃችሁ ነው የሚሰራው? በእጅማ እንሰራለታለን። አይደለም፣ በእጅ ነው እንዲህ የሚሰራው ወይስ የሆነ ብረት አለው? ማጋያ አለው? ማጋያ፣ መላጊያ፣ ሸምበቆ ማለት ነው። እኔ ሁለቱ አለው። በዚያ ተሰርቶ ነው ማለት ነው። ከዚያ ይተኮሳል። በምንድን ነው የሚተኮሰው? በኩበት፣ በእንጨት፣ በገለባ ይደፈናል። ዝም ብሎ እንዲህ ተሰርቶ ነው የሚዘረጋው? ይደፈናል። አንድ ላይ ይደፈናል። እዚህ ወዲያ ገለባና ኩበታ ወዲ ላይ አድርገን ወዲ ላይ ማርገን ተኩሳለን። አብርደን እናመጣለን። መልካም። ዋጋውን እየጠየቀችሽ ነው። ዋጋ 150 ብር እየተባለ ነው። ቤተሰብ ያንዱ ዋጋ 150 ብር ነው። ይሄ የሸክላ ውጤት ይሄን ይመስላል። በነገራችን ላይ በጣም የሚገርሙ ናቸው፣ ያማምራሉ። ያንዱን ወግድ ዋጋ 100 ብር ማለት አይነት አላቸው። ሁላቸውም ተመሳሳይ ናቸው። ትልቅ አለ፣ ትንሽ አለ። ይደራም ትልቅና ትንሽ አለው። እስከ 10 ይዛና ከምንድን ነው የሚሰራው? ማዘር አበት ዋልካ ነው፣ ሌላ አይደለም። ከበትና ከዋልካ። እሺ፣ እናመሰግናለን እናታችን። ያንዱ ካቾቻችን አሁን ያለነው ደግሞ ልብስ ተራ ነው። ልብስ ማለት እንግዲህ ይሄ ጋቢ ይባላሉ። ጋቢዎቹ የእጅ ስራ ውጤት ነው። ይሄንን ጋቢ የሚሰራው ጎበዝ የሆነ ሰው ነው። ዝም ብሎ እንደኔ መብላት መጠጣት የሚችል ብቻ ሳይሆን ወጠር ያለና ኮስተር ያለ ሰው ነው። ይሄን ጋቢ የሚሰራው ሙስሊሙም ክርስቲያኑም እንደሆነ አውቃለሁ። አሁን የምገኘው እንግዲህ ከሙስሊም አባቶች ወንድሞች ጋር ነው። ይሄ ጋቢ ስንት ነው ጋሽ? አሁን ያስከው ስንት ነው? ስንት ነው ያስከው? ዋጋው 8 ነው። 800 ብር ነው። 800 ብር 800 ብር ያንዷ ማለት ነው። የጋቢ ግማሽ ነው። ነጠላዋ ጋቢውስ ከዚያው ጀምሮ ጋቢው የትኛው ነው? 8 ጋቢ 14። እስኪ ያሳየን ጋቢውን የትኛው ነው? ጋቢ ይሄ ነው። 14 ነው ጋቢ ይሄ ነው። ቤተሰብ ላሳያችሁ እንዲደረግና ማለት ነው። የሀገራችን ጎረምሳ ማለት ነው እንዲያደርግና ይሄን ጋቢ ይሰፋና ወስዶ ገዝቶ ያደርጎ ምላሽ ወይም ደግሞ ወደ ቤተክርስቲያን ወይም ደግሞ ሙስሊሞቹም ወደ መስጊድ ሲሄዱ በቃ የሆነ መንገድ ሲሄዱ አትካሻቸው ላይ ያደርጋሉ። ዱላውን በትካሻው ይዛን በአንድ ትካሻው ይዝና እንዴት እንደሚያምርበት አያችሁ። ላሳያችሁ እንዴት እንደሚያምርብንና ዋጋዋ 1400 እያሉኝ ነው። በጣም ቅናሽ ነው። ማርያምን የዋጋው ግን በጣም ቅናሽ ነውና ስለዚህ የእደ ጥበቦችን ማሳየት የሀገራችን ባህሉን ትውፊቱን ማሳየት ስላለብን ነው። በጣም መልካም ነው። ሰላም ቤተሰቦቻችን ከእህል ተራ ቆይተን በጣም ፀሐዩ መታንና ውሃ ጥምት ሲለን ስለዚህ የውሃ ማስታገሻ ሸንኮራ አገዳ ገዝተናል። ሸንኮራ አገዳው እንዴት እንደሚጣፍጥ አሳያችኋለሁ። አሁን ደግሞ የምንገባው ወደ ከብት ተራ ነው። የከብት ተራ ያገራችን ሀብቶቹ እንዴት እንደሚሸጡ ፍየሎቹን እነሱን እናሳያችኋለን። ከዚያ በተረፈ ግን ሰብስክራይብ እያደረጋችሁ ሙሉ ቪዲዮውን እያያችሁ ኮሜንት እየጻፋችሁ ቀጥታ ወደ ከብት ተራ እየሄድን ነው።
መስቶ በሬ የሚሳብበት ገመድ ይባላል። ጭረት ከጭረት ተፈትሎ ነውና ይሄ ወይ ፍየል ወይ በሬ ወይ በቃ የመሰሉትን ከገዛ በኋላ ገመድ አያት እቺ ገመዷ እዚህ ታስረው ነው የሚሄዱትና ሁለት ተመልካቾቻችን አሁን የምንገኘው ከብት ተራ ነው። የከብቱን ዘዋውረን አየነ። በጎቹም ውድ ናቸው፣ በሮቹም ውድ ናቸው እያሉ ለምሳሌ ወቅቱ እንግዲህ የዘር ወቅት ስለሆነ ከብቶቹም በጎቹም ፍየሎቹም ይሻሻጣሉና ያለውን እንግዲህ አሳይተናችኋል። ስለዚህ እስካሁን ስለተከታተላችሁ እናመሰግናለን።